ታሪኩን ታውቀዋለህ አላውቀውም እኔ ጋር ሊጋባ በየነ እንደ ኮራ ሄደ እንደ ተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ ታውቀዋለህ ታሪኩን አላውቀውም ሲባል ግን እሰማለሁ ይሄን እኮ ይሄ ነው አሁን የኢትዮጵያ ሕዝብ ይሄን ሁሉ አያውቅም ይሄን ታሪክ ምን መሰለህ አድዋ መጣልህ አድዋ ተወረረ እንደ ስላሴን ያዘው ጣሊያን ገባ ያዘው አድዋን ሲይዘው ራስ ጎበና ነበሩ የጦሩ ኬንያ ያዘመቱ ወደ ኬንያ በፊት ያዘመቱት አድዋ በፊት ጎበና ዳጨ ናቸው ያዘመቱት እሳቸውን ተውና በምን እንደቀሩ አላቅም እሳቸውን ተውና ጎበና ዳጨን ተውና ፊታውራሪ ገበየውን ሾሙላሉ አዝማች ንጉሱንም ራሱንም ደጃማቹንም ፊታውራሪው ነው የሚያዘው በጦርነት ጊዜ ከዚያ ፊታውራሪ ገበየውን ሾሙ ሲሾሙ ከዚያም በኋላ ሄዳ ዘመታ ገባ ከተት ተባለ ከዚያ የእንዳ ስላሴን ጣሊያን አረከሰው ገበየው ግባና በሞት የቀድሰው ተባለ ገባ በጎራዴ ሲመለምን ፊታውራሪ ገበየውን 2 ሰዓት እንደተዋጉ ገደላቸው ጣሊያን ገደላቸው ሲሞቱ ከዚያም በኋላ ጦሩ ይዋጋል ሲሞቱ ደጃይ ባልቻ ይችን ሰሙን የገሰግዙ ይሄኑና በደድሆ ቅጠል ሽፍን ያረጉና ሬሳቸውን ድብቅ ያረጉና ቶሎ ፊታውራሪ ገበየው ራስ አባተን ከደም ብለውሃል ፊታውራሪ ገበየው ራስ መኮንንን የቀድም ያለው ተከተለኝ ብለውሃል ፊታውራሪ ገበየው ወደ ኋላ የቀረ አይቀጡ ቅጥ ይቀጣል ብለውሃል እያሉ ደጃይ ባልቻ ያዋጉ ጀመር ሬሳውን ደብቀው ሬሳቸውን የፊታውራሪ ገበየው ፊታውራሪ ገበየው እንደዚህ ያለ ብለውሃል ፊታውራሪ ገበየው አይቀጡ ቅጥ ይቀጣል ብለውሃል እያሉ ያንን ያዋጉ ጀመር እሳቸው ከዚያ በኋላ 5 ሰዓት ባልሞላ ጣሊያን ተማረከና ከተፈነዋ ድል ሆነና ተማርኮ ሲመጣ ፊታውራሪ ገበየው ሬሳ ወድቋል ሲያደርቋል እንዴ ጌታችን ሞቶ የምን ምርኮኛ ነው በለው በጎራዴ ያለ ምርኮኛው ያዙትና ምርኮኛው በለው በጎራዴኛ ጌታችን ሞቶ ምን እንትን ነው አልበል ያበቃል አጼ ምን ይልክ አንድ ምርኮኛ እንዳይገደል አሉ ከለከሉ ከዚያም በኋላ ፎክር ተባለ ገበየው ቢሞት ተተካ ባልቻ መድፋ ገላባጭ ብቻ ለብቻ የተባለ ይሄ ነው ታዲያ ህዝቡ ግን አያውቀው ሊጋባ በየነ እንደ ኮረ ሄደ እንደ ተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ ይሄ እንግዲህ ሊጋባ ማለት የጠጅ ጌታ ነው ጠጁን የሚያሳልፈው ቤተ መንግስት ግብር የሚያበላው ሊጋባው ነው ሊጋባ ነው የሊጋባ ነው ጠጁ በሊጋባ በኩል ነው ጠጁ ግብር የሚበላው የጠጅ ጌታ ነው ደሞ ወረገኑ አለ የስጋ ቤቱ ጌታ ለብቻው ይሄ ሊጋባ በየነ ጠጅ ነው ከዚያ በኋላ እዚያ ማይጨው ዘመቷ ተጃኖይም ተጣልተው ነበርና ሲልዋጋና ልሙት ብለው ጋቦው ተዋግተው ጣሊያንን እዚያ መቱት ኮሩ በኋላ ጣሊያን መታቸው መጨረሻ ጨራኝ በኔ እድሜ ማለት ነው ጣሊያን መታቸው ደማቸው ሲያልቅ ውሃ ስጡኝ ብለው ለምነው ሞቱ ይሄ ነው ታሪኩ ሁለቱን ታሪክ ነገርኩ ይሄ ተከከለ በጣም ይሄን ማዋቃለ ህዝቡ ግን አያውቀው በረሱ ቆሞሳድና ሳደለው አባቴ ወኔ